እኮ ወይዘሮ ባይሽን አላምናትም ማለት ነው። አሁን ሞተች ራሱ ታብሎ ተመልሳ የምትመጣ ነው የሚመስለኝ ማለት ነው። ይትሻረኛ አሁን አስባችሁታል? እሷ ወይዘሮ ባይሽ ብትሆን አሁን ለእሷ እንዴት አለቅሳለች? ይቺ ግን አልቃሽ። ሰላም ውድና የተከበራችሁ የዚህ ቻናል ተከታታዮች፣ እንግዲህ ዛሬ ደግሞ ሙቤ ቻናል ብቅ ብለናል ማለት ነው። እንግዲህ ሙቤ ቻናልን ሰብስክራይብ እያደረጋችሁ አሳድጉት ማለት ነው እና እላችኋለሁኝ ወዶችዬ። እንግዲህ ኖላዊ ድራማ በጣም ደስ የሚል የሚያጓጓ ምርጥ ድራማ ነው ማለት ነው። እውነት ለመናገር እኔ ወይዘሮ ባዩሽ መሞት እውነት መሰላችሁ ወይ? እኔ እውነት እየመሰለኝ አይደለም። ምን ሆነሽ ነው አትሉኝም? እኔ አምናምና ብቻ አምና ማለት ነው እሷ የሞተች አይመስለኝም ማለት ነው። እቺ ሸረኛ ማለት ነው። እኔ ገረመኝ የሜላት መነፋረቅ ምን ልሁን ነው? ቆይ እኔ ያልገባኝ ነገር ግን እኮ አንዳንድ ሰዎች እውነት ለመናገር የዋህ ናቸው ማለት ነው ስላችሁ። የሆነ ጥፋት እንኳን ቢኖር ማለት ነው በቃ እንትን አይሉም ማለት ነው። እናላችኋለሁኝ እንግዲህ እኔ እሷ ቦታ በሆን የእውነት አላለቅስም ነበረ ማለት ነው። ምክንያቱም ጠላቴ እኮ ነች እንዴ። እኔ እሷ ቦታ በሆን የእውነት እንምላችሁ እናንተ ብትሆኑ ታለቅሳላችሁ? ቆይ ምን ልሁን ብላ ነው የምታለቅሰው? ወይ ጉድ እንዴ! እሷ እኮ ማለት ነው እሷ ለሜላት ያላትን ጥላቻ አይገልጸውም። አይታችኋል። ባትድን ኖሮ እኮ እሷ ለመግደል ነበረ እየሞከረች የነበረው ታስታውሳችሁ ማለት ነው። እንዴት አድርጋ ጭንቅላቷን ዳሽ እንዳደረገቻት ማለት ነው። እሷ ግን አሁን ሞተች እኮ ጓደኛዬ። ደግሞ ልጆቿ ኧረ እንደዚህ ነው እኮ ምናምን እያሉ እንትን ሲሏት ደግሞ ማለት ነው እሷን እኮ ማቃት ከእናንተ በፊት ነው ምናምን ትላለች። እና ሰው እኮ ማለት ነው ባወቅ ነው ልክ የሆነ ጊዜ ላይ ማለት ነው ሰውን ልክ የምታውቁት በቃ የሆነ እኔ በበኩል የሆነ ሰው አንዴ ከበደለኝ ማለት ነው ማለት በቃ አንደኛ ነገር የእውነቴን እምላችሁ የሆነ ብስቅ ብጫወት ባውራው ራሱ እኔ የዛን ያህል በቃ እንደ ድሮ አልሆንለትም። በቃ ፍጹም በቃ ውስጤ ይጠራጠራል፣ ውስጤ ሰላም አይሰጠኝም። ብቻ ብዙ ነገሮች ማለት ነው። እና እኔ እሷ ቦታ ብሆን ስላችሁ ሆነ ላዝን እችላለሁኝ። በቃ አይደለ የሆነ ምክንያቱም በቃ የሰው ልጅ ይሳሳታል። ሁሌ ክፋቱን ብቻ እናስብም። ያሳለፍናቸው ብዙ ነገሮች ይኖራሉ። በተለይ ደግሞ የልጅነት ጓደኛ ስትሆኑ ብዙ ነገሮች አሉ። በቃ ከልጅነት ጀምራችሁ እየሳቃችሁ እየተጫወታችሁ ጓደኛ ጋር ደግሞ ስትሆኑ ብዙ የምታወሯቸው ወሬዎች አሉ ምናምን እነዛ ነገሮች ግን እነዛን እንዳሉ ሆኖ ሳለ ነገር ግን ይዛን ያህል እኔ እንጃ አልሆነላትም። አዝናለሁ በቃ በእንደዛ ምክንያት በቃ ወላ ነገር ግን እንደዚህ እንደሷ ያራና አራታይ በቃሻል በቃ ግን አሁን በቃ ሞተች። ከዚህ በኋላ ትመጣም ድራማው ላይ እሺ ስትናፍቀንስ የእውነት ግን በጣም ታናድደኝ ነበረ ማለት ነው። እሷና እርግብ አሁን ሄዱ ማለት ነው። በቃ ወጡ ማለት ነው። ጋይስ ኧረ ኮሜንት አድርጉልኝ። አሁን እሷ አምና ከዚህ በኋላ አትመጣም። እኔ ያ ሰውዬ ግን ማለት ነው የእውነቴን ነው የምራችሁ መጨረሻ ላይ ግን እሱም የሚሞት ይመስለኛል ማለት ነው። ለምን አትሉኝም? አሁን ደግሞ ከወይዘሮ ሜላት ጋር ከገጠመ ያንን ሰውዬም ሊገለው ይችላል። ወይዘሮ ሜላትን አይታወቅም። ገንዘብ እኮ ነው አሁን እኮ ያኛው እኮ ማለት ነው ከሷ አስቡት ከሷ እጥፍ እሰጥሃለሁ ስላለው እኮ ነው እንደዚህ ሰው ነብስ ያጠፋ ማለት ነው። ይሄ የተመታ ማለት ነው። እና የእሱንም መጨረሻ አስቡት። ወይኔ እኔ ግን ማለት ነው ከምንም በላይ የሚያናደው ምንዱ ታውቃላችሁ? የራሴ ያላችሁ እሱ ሲጎዳችሁ አስባችሁታል? እሷ ማለት ነው የራሴ ባለቻት ሰው ሜላት ያው ተገላ ነበረ፣ ዳነች እንጂ ማለት ነው ተገላ ነበረ። አሁን ደግሞ እሷም የራሴ ባለችው ሰው እሷ ሰውን እንዲገልላት ስታደርግ የነበረ ሰው መልሶ እሷ ምን አደረጋት? አጠፋት ማለት ነው። አያችሁ አንዳንድ ጊዜ ማለት ነው ለሰው ልጅ ጥሩ መሆንም መጥፎ መሆንም ብዙ ነገሮች አሉና ከዚህ ድራማ ላይ ይሄንን ነገር ተማርኩኝ ማለት ነው። የሰው ልጅ የዘራውን ያጭዳል ማለት ነው።
እናላችኋለሁ ውዶችዬ። እና ሲቀጥል ደግሞ አሴር እና ሀና ወይኔ አሴር